የጋራ ህልውና ቀዳሚ አጀንዳችን ይሁን። ከሀገርና ከህዝብ ህልውና ተቆርቋሪዎች ስብስብ የተሰጠ መግለጫ። በትላንትናው ዕለት ነሐሴ 17 በሀገራችንና በህዝባችን ላይ የተረጋገጠው የወቅቱ የህልውና አደጋ አብዝቶ ያሳሰበን ይህንን አደጋ በፍጥነት መቀልበስ የሚያስችል የተግባር ትግል መካሄድ አለበት ብለን ያመንን ኢትዮጵያውያን በሰሜን አሜሪካ ቨርጂኒያ ግዛት በአካል ተገናኝተን ውጤታማ ውይይት ማካሄድ በቅተናል። የተሰባሰብነው ግለሰቦችም ከተለያየ ማህበረሰብ ክፍል የወጣንና በአገሪቱ ፖለቲካ የተለያየ ደረጃ ተሳትፎ የምናደርግ ስንሆን ይህ ውይይታችንም በግል ተነሳሽነት የተካሄደና በሚከተሉት አራት መሰረታዊ አጀንዳዎች ዙሪያ አጽንኦት የሰጠ ነበረ። አንደኛ፣ የሀገራችንን ወቅታዊ ሁኔታ መገምገም። በዚህ አጀንዳ ላይ ባካሄድነው ሰፊ ውይይት በአሁኑ ወቅት በሀገራችን በስልጣን ላይ ያለው አገዛዝ በየትኛውም የህብረተሰብ ክፍል የማይወክል የጠቅላይ ሚኒስትር አብይ አህመድና የጥቂት አጫፋሪዎች አገዛዝ መሆኑን ተማምነናል። ይህ አገዛዝ በሚከተለው የከፋፋይነትና የጦረኝነት ስልትም በታሪካችን አይተነው በማናውቀው መጠንና ሁኔታ በሀገራችንና በህዝባችን ላይ እጅግ ከፍተኛ የሆነ የህልውና አደጋ የደቀነ መሆኑን ተገንዝበናል። ያጋጠመን አደጋም በአንጻራዊነት ሁሉንም የሀገሪቱን ህዝቦችና አካባቢዎች የሚመለከት መሆኑን፣ ይህንን የጋራ አደጋ በተባበረ የህዝብ ትግል በአስቸኳይ መቀልበስ ካልተቻለም ከፍተኛ የህዝብ እርስ በርስ እልቂትና የሀገር መፍረስን ሊያስከትል እንደሚችል በአንድ ድምፅ ተማምነናል። ከዚህ ግምገማን በነሳት በሀገራችን እንዲያከትም ጦርነት እንዲቆምና ለህልውናችን ዋስትና የሚሆን ዘላቂ ሰላምን ለማስፈን የሚያስችል በጠንካራና በጠራ አጀንዳና በድርጅት ትብብርም የሚመራ ጠንካራ ትግልን ለማካሄድ አማራጭ የሌለው ወቅታዊና ብቸኛ መፍትሄ ስለመሆኑ መተማመን ላይ ደርሰናል። ሁለተኛ፣ ልዩነትን በማጥበብ ጠንካራ የትብብር ትግል ማካሄድ አስፈላጊነትም። በዚህ አጀንዳ ላይ በተካሄደው ሰፊ ውይይት ከተለያየ የታሪክ መረዳትና ግንዛቤ የወቅቱን አገዛዝ ባህሪና ማንነት በተለያየ መንገድ ከመበየን ከርዕዮተ ዓለምና ከተለያዩ የፖለቲካ አጀንዳዎች ልዩነት፣ ከትግል ስልትና ልዩነት፣ ከወንጀል ጠያቂነት ጋር የተያያዙ ለትብብር እንቅፋት የሆኑ ጉዳዮች መኖራቸውንም ተማምነናል። እነዚህ ልዩነት አጀንዳዎች መፍትሄ ሊሰጣቸው የሚገባ መሰረታዊ ጉዳዮች መሆናቸው እንደተጠበቀው ነው። አሁን ሀገራችንና ህዝባችን ካጋጠማቸው ከፍተኛ የሆነ የህልውና አደጋ አኳያ ግን የልዩነት አጀንዳዎችም ቅድሚያ ሊሰጣቸው የማይገቡም በእርስ በርስ ጦርነትና በግፍ አገዛዝ ስር የሆነን በቀላሉ መፍትሄ ልናገኝላቸው የማንችል መሆኑን ተማምነንበታል። የገጠመንን የህልውና አደጋ መሻገር ካልቻልን ግን ከፊሎቹ ልዩነቶች በውይይትና በድርድር፣ አንዳንዶቹ በሽግግር ጊዜ ፍትህ፣ በቀሪዎቹ ደግሞ በህዝብ ውሳኔና በዲሞክራሲ የምርጫ ሂደት መፈታት የሚችሉና ለትብብር ትግልም ፈጽመው እንቅፋት ሊሆኑ የማይገባቸው መሆናቸውን ተማምነንበታል። ከነዚህ ግንዛቤ በመነሳት የጋራ የህልውና አጀንዳ መሰረትን በማድረግ መለስተኛ ትግል ፍኖተ ካርታን ቀርጾና አሁን ሁሉን አቀፍ ትብብር ፈጥሮ መታገል ምትክ የለሽ መፍትሄ መሆኑን ተማምነንበታል። የሰላማዊ ትግል የሚያራምዱና የትጥቅ ትግል የሚያካሂዱ የፖለቲካ ኃይሎች የራሳቸው የትግል ስልት ልዩነትና ምርጫን ተከትለው በተናጠል የሚያካሂዱት ትግል መኖር እንደተጠበቀ ሆኖ የሀገሪቱንና የህዝቡን ህልውና በሚመለከት የጋራ ጉዳዮች ዙሪያ ግን የጋራ ኃላፊነት በመውሰድና እርስ በርስ በማይነቃቀፍ አግባብ መታገል እንዳለባቸው በጽኑ ተማምነንበታል። በተለይም ካለፉት የለውጥ ሂደቶችም የክሽፈትና የመጠለፍ አሉታው ታሪክን ተገቢ ትምህርትን በመቅሰፍ ድህረ አብይ አህመድ የሽግግር ሂደት ምን አይነት ቅርጽና ይዘት ሊኖረው ይገባል በሚለው ወሳኝ አጀንዳዎችና የህዝቡንና የሀገሪቱን ዘላቂ ህልውና በሚያስጠብቅ አግባብ ከወዲሁ በምክክርና በትብብር መስራት እንዳለባቸው ተማምነንበታል። ሶስተኛ፣ ለውጤታማ የሽግግር ሂደት አስቀድሞ መዘጋጀት። በዚህ አጀንዳ ላይ በተደረገው ውይይት በአሁኑ ወቅት በስልጣን ላይ ያለው አገዛዝ ስልጣንና ኢኮኖሚ ጥቅምን በህገወጥ መንገድ በመከፋፈል ብቻ መሰንበት የቻለ እጅግ ደካማና በብዙ ውስጣዊ ችግሮች የተሞላ አገዛዝ መሆኑን በህዝብ ጠንካራ ትግል ብቻ ሳይሆን በራሱ ውስጣዊ ቅራኔ በማናቸውም ባልተጠበቀ ጊዜ የመፈራረስ አደጋ ሊያጋጥሙ እንደሚችሉ ታምኖበታል። ከዚህ ግንዛቤ በመነሳት በሰላማዊ ህዝባዊ እምቢተኝነት ትግል አገዛዙን በአጭር ጊዜ ለማሸነፍ ከምናደርገው ጥረትና ዝግጅት ጎን ለጎን ከአገዛዙ ውድቀት ማግስት የሀገሪቱንና የህዝቡን ህልውና በአስተማማኝ ሁኔታ ማስቀጠል የሚያስችል የሽግግር ጊዜ አጀንዳ ከወዲሁ ማዘጋጀት አስፈላጊ መሆኑ ታምኖበታል። አራተኛ፣ የስብስቡ ተነሳሽነት በተሻለ አደረጃጀትና የተጠናከረ አሰራር ማስቀጠል። ስብስባችንን ለመጀመሪያ ጊዜ
ባካሄደው በዚህ ውይይት የተጀመረው የስብስብ ሌሎች የሲቪክ ማህበረሰብና የህብረተሰብ ተወካዮችን በማካተት የበለጠ ውክልናና ተዋጽኦ ማስፋፋት እንዳለበት በአጭር ጊዜ ወደተደራጀ አካል መሸጋገር እንደሚገባው ታምኖበታል። የፍላጎትን እውን ለማድረግ የሚያስችል 5 አባላት የሚገኙበት ጊዜያዊ አስተባባሪ ኮሚቴን አቋቁሟል። የተጀመረውም ጥረትም በጊዜ የለንም ስሜት በማጠናከር ህዝቡን በመሬት ላይ ተጨባጭነት ያለው ትግል በማካሄድ በፍጥነት ማንቀሳቀስ ማጠናከርና ለድል ማብቃት አስፈላጊ መሆኑ ታምኖበታል። በአሁኑ ወቅት የተለያዩ የፖለቲካ ኃይሎች ተባብሮ የመታገል ተነሳሽነት ማሳየታቸው ተገቢና የሚበረታታ ተግባር መሆኑ እንደተጠበቀ ሆኖ ነገር ግን እንዲህ አይነት በተናጠል የሚካሄዱ ጥረቶች ያልተገባ ፉክክርን በመፍጠር ሌላ የክፍፍል መሳሪያ እንዲሆኑ በፍጥነት የጋራ ጥምረትና ትብብር መስራትም የሚቻሉበትን ሁኔታዎች ማመቻቸት አስፈላጊና አጣዳፊ ተግባር መሆኑ ታምኖበታል። በመጨረሻም ሁሉም የፖለቲካ ኃይሎች ከየትኛውም ልዩነት በላይ ለጋራ ህልውናቸው ጉዳያቸውን ቀዳሚና ከፍተኛ ትኩረት በመስጠት የስብሰባችን አጀንዳ እንዲደግፉና እንዲጋሩ ከሁሉም በላይ ለጉዳዩ ዋና ባለቤት የሆነው የኢትዮጵያ ህዝብ ለህልውና መድህን ለሚሆነው የትብብር ትግል ለሁለንተናዊ ድጋፍ በመስጠት እንዲተባበር የዓለም አቀፍ ህብረተሰብ አገዛዝ እጁም በብዙ ወንጀል የተዘፈቀና ህዝባዊ ቅቡልነቱ የተማጠጠ መሆኑን በመገንዘብ ለህዝቡን ፍትሃዊ ትግልም ደግፎ እንዲቆም የአገዛዙ ህገወጥ የጦረኛ አጀንዳ ተባባሪ በመሆን በህዝብ ላይ አፈናና ጭፍጨፋ እየፈጸመ የሚገኘው የሀገሪቱ የጸጥታ ኃይልም የአገዛዝ የስልጣን ማስጠበቂያ መሳሪያ መሆን ተገቢ ቀጣይና አዋጭ እንዳልሆነ ከወዲሁ መገንዘቡ አሰላለፉን ከኢትዮጵያ ህዝብ አቅም ጥቅም እና ደህንነት ጋር እንዲያደርግ ጥሪያችንን በዚህ አጋጣሚ እናቀርባለን። ከሀገርና ከህዝብ ህልውና ተቆርቋሪዎች ስብስብ ነሐሴ 17 ቀን 2017 ዓ.ም ሰሜን አሜሪካ ቨርጂኒያ። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ።